ዜማዬ በህይወት አለች መታለች። እድልና እንዲሁም ኢዛና ችግር ውስጥ ገቡ። ዜማዬ ሁሉን ነገር አወቀች። የእድልን ሴራም አወቀች። እውነት እድል አቤንን አፍቅረው ይመስላል ትለዋለች። እና ታዲያ ብሎም ይጠይቃታል። ይኸውልሽ አንዱ በአንዱ ላይ እንዲመሰክር አድርገን ሁለቱንም ማሳሰር እንችላለን ይላታል። ዜማዬም ቆይ ተረጋጋ፣ እንደዚህ አናደርግም ትለዋለች። ይኸውልህ እድልና ኢዛና ከዚህ ጨዋታ ዋና መሪ አይደሉም፣ ከኋላ ከጀርባ የሆነ ሰው አለ ብላም ትለዋለች። ማለት ይሄ ደግሞ ምን ማለት ነው ብሎም ይጠይቃታል። አየህ የምር እውነት እድል አቤልን አፍቅረው ይመስላል ይህን ሁሉ ነገር ከዚህ ደረጃም እየደረሰችው ብሎም ይላታል። እና ታዲያ ማን ነው ይህን ነገር ያደረገው ብሎም ይጠይቃታል። ዜማዬም አንተ የዋህነች፣ ይኸውልህ ከእድል ጀርባ የሆነ ሶስተኛ ሰው አለ ብላም ትለዋለች። ምን እንዴት ይህን እንዴት አንቺ ልታውቂ ቻልሽ ይላታል። ዜማዬም ይኸውልህ እኔ ያኔ የታገትኩ ጊዜ እድል ከሌላ ሰው ትዕዛዝ ስትቀበል ነበር ትለዋለች። እሺ ለምን ይህ ሁሉ ነገር ለያዳና ለአቢኒ አትነግራችሁም? ይኸውልሽ ዜማዬ የውሸትት ከመላክ ይህ ሁሉ ነገር ከማስጨነቅ ለምን እውነቱን አትናገሪም ብሎም ይላታል። እኔ እሱን ያደረግኩትኝ የአቢኒን ደህንነት ለማወቅ ነው። እናም ደግሞ አቢኒም እሷ እህቴ እንደሆነች እንዲያውቅ ፈልጌ ነው ትለዋለች። ልንገርህ አደለ የዚህን ሶስተኛ ሰው ማን እንደሆነ ሳላውቅ እኔ በህይወት መኖሬ መታወቅ የለበትም ትላለች ዜማዬ እኔም ለወንድሜ ቃል የገባሁበትን መጠበቅ እፈልጋለሁ። እናም ለምን ሁለቱን አንድ ላይ አድርገን አንጠይቃቸውም ብሎ ይላታል። ዜማዬም ይውልህ አይ ይህ ነገር መቆም አለበት፣ በጉልበት ነገሮች ይበላሻሉ እንጂ አይስተካከሉም። እናም ቀስ ብለን ሁሉን ነገር እናስተካክላለን በማለት ዜማዬም ትነግረዋለች። እሺ መልካም ይሁን በቃ እጠብቃለሁ፣ የምታደርገው ነገር አያለው ይላታል። ድልም በጣም ትጨናነቃለች፣ በጣምም ትናደዳለች። ወይኔ ድል እውነት ግን ከኔ ጋር እንደዚህ ያደርጋል በማለት ብቻዋን ሆና ስልኳን ስለማይነሳላት በጣም ትበሳጫለች። እድልም ለሚያስፈራራት ሰው ትደውላለች። እናም በጣም ትበሳጭና ቆይ ግን ምን ማለት እየፈለክ ነው? ምን ለማድረግ እየሞከልክ ነው? ትለዋለች። ይህ ደግሞ ምን ማለት ነው ብሎ ይመልስላታል። ሁለህ እንዳልገባህ አትሆን፣ አርግ ያልከኝን ሁሉ እያደረግኩ ነው። ቆይ ግን አንተ ለምንድን ነው እኔ ለማስጠመድ የምትሞክረው ብላ እድልም በጣም ተበሳይታ ትለዋለች። ልንገርሽ አይደለ እኔ አንቺን ለማስጠመድ አልሞከርኩም፣ ግን ደግሞ ነገሮች ትንሽ ተበላሽተውብኝ እነሱን ለማስተካከል እየሞከርኩ ነው ይላታል። እድልም በጣም ትናደድና እና ታዲያ እኔን ችግር ከተነው ነገሮችን የምታስተካክል ትለዋለች። እሱም ደግሞ ቀስ በይ አትጩሂ ይላታል። ወሬ አልፈልግም ዝጊው ይላታል። እድልም በጣም ትበሳጭና ስልኩን ትዘጋዋለች። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰብ ናችሁ እህት ወንድሞቼ ከልብ ነው የማመሰግነው። ዛሬም እንግዲህ በአዲስ ቪዲዮ መጥቻለሁ። ችንም እንደምናውቀው ዜማዬ እንደጠፋችና እንዲሁም ደግሞ በህይወት እንደሌለች ነበረ። ነገር ግን በዛሬው ዕለት ወይም ደግሞ በዛሬው ክፍል ደግሞ ዜማዬ መታለች። እናም ዜማዬ የእድልንና እንዲሁም ደግሞ የኢዛናን እንዲሁም ከጀርባ ሌላ ሰው እንዳለና ማን እንደሆነ ለማወቅ እንደፈለገች እስኪ ምን እንደሚያደርጉ እስከ መጨረሻ አያቸዋለሁ። እናም እኔ በህይወት መኖሬንም አቢኒና እንዲሁም ደግሞ ያዳ ማወቅ የለባቸውም ይላል። ምክንያቱም ደግሞ ይሄንን ከጀርባ ሶስተኛ ወገን ማን እንደሆነ ማወቅ ስለምፈልግ ትላለች ዜማዬም። በዚህ ነገር ነው አሁን እድል በጣም የተበሳጨች ነው። ውድ ቤተሰቦች ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። አዳዲስ ቪዲዮዎችን ይዤላችሁ እመጣለሁ። ወዳችሁ ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ። ቀጥታ ወደ ቪዲዮ። ያዳና ነዋ ተገናኙ። እናም ያዳ ቆይ ግን ቅድም እኮ እነግርሃለሁ ያልሽኝን ነገር ሳትነግሪ ወንድምሽ መጥቶ አቋረጠን ይላታል። ነዋ ሁሉንም ስለምታውቅ ለያዳ ሁሉንም አንድ ባንድ ለመናገር ወስናለች። እናም ያዳም ይሄን ነገር ሚስጥር ለማወቅ ቆይ ግን ምን ነበር ልትነግርኝ የነበረው ንገሪኝ ይላታል። ነዋ በጣም ተጨናንቃለች። የምታደርገውም ነገር ጠፍቷታል። ቆይ ግን በዚህ በኩል ወንድሜ በጣም እያጨናነቄ ነው፣ በዚህ በኩል ደግሞ የአዳን እምነት መብላት በቃ በጣም ተጨናንቅ ያለው እያለች እራሷን እያጨናነቀች ነው። እውነቱን ለመናገርና እንዲሁም ደግሞ ዜማዬ ምን ላይ እንዳለች መናገር ትፈልጋለች። ግን ደግሞ
ነዋ ወንድሟ ማስጠንቀቂያ ወይም ደግሞ ለእናታቸው ሲሉ ብዙ ነገር እናም እናታችን ማሳከም አለብን ሁሉን ነገር አድርገን ስላላትኝ በዚህ ምክንያት ደግሞ ግራ ተጋብታለች። በቃ ማንንና ምንን መምረጥ እንዳለባት ግራ ተጋብታለች። እኔ አንገቱን ደፍቶ ተቀምጠዋል። ምክንያቱም ደግሞ ዜማዬ የት እንዳለች ስላላወቀ እና እውነቱን ስላላወቀ እናም ያዳ ስማማ አቤኔ ብሎም ይለዋል። አቤኔም ብድግልና ምንድን ነው ብሎም ይጠይቀዋል። እኔ በጣም ግራ የገባኝ ነገር የነዋ ነገር ነው ብሎም ይለዋል። ይሄ ደግሞ ምን ማለት ነው ማለት ብሎ ይጠይቀዋል። አቤኔም እንዲሁም ያዳ እኔ ሳስበው ግን የሆነ ችግር ውስጥ ያለች ይመስለኛል ይላል። ያዳም ምን ችግር ብቻ ወንድሟ ግራ ያጋባት ይመስለኛል ይላል። እንጃ እስኪ ለማንኛውም አግኛትና አውራቴን ጠይቃት ይለዋል። ቆይ ግን አሁን ደውዬ ልጠይቃት እንዴ ብሎም ይላል። ያዳም ለነዋ በተደጋጋሚ ይደውልላታል። ነዋም ስልኩን ስታየው ያዳ መሆኑ ስታይ በጣም ትደነግጣለች። እንዴ ያዳ ነው እንዴ ብላ ትላለች። ስልኩን ታነሳና ያዳን ሰላም ትለዋለች። ያዳም ደግሞ ነዋ እንዴት ነሽ ይላታል። አለው በሰላም ነው ስትለው እኔ ምልሽ ይላታል። አቤት ብላ ስትጠይቀው ላገኝሽ ፈልግ ነበር ብሎም ይላታል። እሷም መች አሁን ነው እንዴ ብላ ትለዋለች። አዎ ከተመቸሽ አሁን ባገኝሽ በጣም ደስ ይለኛል ይላታል። እሷም በመደንገጥ ትልና እሺ በቃ አገኛለሁ ብላ ትለዋለች። ያዳም እሺ ካለችው በኋላ የሚገናኙበትን ቦታ ይነግራታል። ነዋም በቃ እሺ ብላ ተስማምታ ስልኩን ትዘጋዋለች። ያዳም አቤኔን በቃ ልሂድ እስኪ ያለውን ነገር ደግሞ ስመለስ እደውልልሃለሁ ይለዋል። አቤኔም በጣም ደብሮት ቁጭ ብሎ ነበርና እንዲሁም ደግሞ አዲስ ነገር ነዋ ታውቃለች ወይም ደግሞ እሰማለሁ በማለት ያዳን እሽ በቃ እጠብቃለሁ ይለዋል። ያዳም ወደ ነዋ ይሄዳል። ነዋም ለማግኘት ወስናለች። እኔም ደግሞ ይኸውልህ ያዳ መጠንቀቅ አለብህ ተጠንቀቅ ይለዋል። እሺ አቤኔ ችግር የለውም አትጨናነቅ እኔ እጠነቀቃለሁ ብሎም ይለዋል። ኢዛናም በጣም እየተጨናነቀ ነው። እናም ወይኔ ኢዛና ቆይ ግን ምንድን ነው በገዛ እጄ ምን አይነት ጣጣ ውስጥ ነው የገባሁት ያለ ራሱን ያጨናንቃል። በቃ የሆነ ነገር መፍጠር አለብኝ የሆነ ታምር ተፈጥሮ ወይንም ከዚህ ነገር መውጣት ወይም ደግሞ ከሀገር መውጣት ምን አለበት ቆይ ግን ወደኋላ ተመልሼ ነገሮችን ሁሉ ማስተካከል የምችል ብሆን እያለ ኢዛናም በጣም ተጨናንቋል። የገባበት ችግር በጣም ከባድ ስለሆነ ኢዛናም ቆይ ግን እነዚህ ጅሎች ጨዋታውን የሚጫወቱት እነሱ መስሏቸዋል እያለ ይላል። ብቻውን የጨዋታው መሪ እኛ እንደሆነ አላወቁም ይላል። ቆይ ግን እስካሁን ማንም የተጠራጠረህ የለም አይደል ብላ ትጠይቀዋለች። ጭራሽ ይኸውልሽ አንቺ እንዳልሽኝ ሁለቱንም አያይዛቸዋለሁ ይላል። ኦኬ በጣም ጥሩ እንደዚህ ነው መሆን ያለበት። አሁን ጨዋታውን መጫወት እንችላለን። አሁን ከፈለግን ባንዱ እንዲመሰክር አድርገን